ስልሽ ከሱ ጋር አውሩና እኔ እና አንቺ በኋላ ነው እንዴ ታይ እንጂ ቆንጆ ሶሲ አይ ልጅ ቢቫንጂ ጨርሱና ከዛ ከኔ ጋር ታወራለሽ። ሀሳብሽ ምንድነው? ሃይ ከብሩክ ጋር ስላለውና ከዳንኤል ጋር እኔ የዳንኤል ሀሳብ ግልጽ ስላልሆነልኝ ነው። እሱን ነው ማወቅ የምትፈልጊው? እኔ በላይ እኮ ከአንቺ ጋር ነው እየተገናኛችሁ እያወራችሁ ያላችሁ። እሱን ልጠይቂኝ ነው ጠራሽ? ያ በብሩክ ፊት ማለት ነው። ናይ በብሩክ ፊት የማይጠራሽ አብራችሁ እኔ ሄድላችኋለሁ ወይ ነገራችሁን ፍቱ ካደለ እኔና እሱ ጨርሰናል። ያንቺ ግልጽ ያልሆነልኝ ነገር ስላለ ግልጽ እስኪሆንልኝ ድረስ ምንም የሚፈታ ነገር የለም። የሆነ ነገሮች ምናምን ተለባብሰው ተደፋፍነው ምናምን ምንድነው የምትፈልጊው? ለምን አትጠይቂኝም? አውሩና ጨርሱና እሱ በሌለበት ጥሪ በቃ እኔ አውሩ እኔ ነኝ ይቅርታ በጣም አረ ብሩክ አረ ማርያምን ወደዛ እኔ ምንም ነገር አልችልም ከዚህ በላይ ጭራሽ ቆሜ እንኳን ብዙ ነገር ነው እያወራች ያለችው። ያትሻለ ምን አወራሁኝ? አይደለ ምን አወራሁ? ነገሩ ከሯል ዛሬ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ ማድረግ እንዳትረሱ እያልኩ ዛሬ ብቅ ብዬላችኋለሁ። እንግዲህ በመጀመሪያ ሙስሊም ሆናችሁ እንኳን አደረሳችሁ። የአረፋ ባህል እንኳን አደረሳችሁ። ባህሉ የሰላም የጤና የፍቅር ያርግላችሁ ያደርግልን ነው ምላችሁ ውድ ቤተሰቦች። ሲቀጥል ደግሞ እንግዲህ የሀይሚና ብሩክ ነገር ወዴት እየከደ ነው? እናንተ በጣም ነው የሚያሳስበው፣ በጣም ነው የሚያስጠላ። እቺ ሱስና እንግዲህ ሁለቱም የጠራች እንደው ወይ ደግ ነገር አታውራም ወይ ዝም አትልም ወይ ደግሞ አታስታርቃቸውም። የሚታውራ ነገር ምንም ግራ ይገባኛል። እኔ እውነት ስነግራችሁ ማለት ነው ምንም የተጨበጠ ነገር የለም ውስጡ ማለት ነው። የተጨበጠ ነገር ያየሁት ምንድን ነው? ሀይሚ ከትላንትና ወዳ የተገፈተረች ነገር ይቅርታ ጠይቃለች። በዚህ ነገር ጎበስ እንኳን ይቅርታ ጠየቅሹ። እንግዲህ ብሩክም ብለዋል ይቅርታ ጠይቃት፣ ልክ እንደመጣችሁ ይቅርታ ጠይቂ ብሏታል። አዎ እሺ ያለችው እሺ ማለቷ ነው ደስ ያለችኝ እውነቱን ስነግራችሁ ማለት ነው። እሺ ልክ እንደመጣችሁ ይቅርታ ጠይቂ ስለው እሺ ይቅርታ ጠይቃለሁ አለች። እና ውድ ቤተሰቦች አንዳንድ ጊዜ ማለት ነው ክፋታችን ብቻ ሳይሆን ደግነታችንም አጠገብ አጠገብ መታየት አለበት ብዬ አስባለሁ። እና እቺ ሶስናው እውነት ለመናገር ደግ ነገርም አላወራችም ክፉ ነገርም አደረገችም አንልም። ሌላ ሰዎች ማለት ነው ሌላ ሰዎች የቻልንን እንሞክራለን፣ ያም የመጣ የቻልንን እንሞክራለን። ነገሮች በውስጥ ያስተካከልኩ ነው፣ ነገሮች የተስተካከለ ነው፣ የቻልን አይል የሞከርን ነው ከምሉ ሰዎች ይልቅ እቺ ተሳድባ ተዘግዝቃ ውሻ ተብላ ሃይዋና ተብላ ስንት ነገር ተብላ ይሄው መታ ታረቁ፣ ነገሮቻችሁ ፍቱ፣ ወደ ብሩኬ ተመለሺ እያለች ነው። እና በዚህ አጋጣሚ እዚህ ላይ ሳላደንቅሽ አላልፍም። ባይሳካልሽም ማለት ነው ባይሳካልሽም ከሌሎቹ በልጠሻል ለማለት ፈልጌ ነው እኔ ሶሲ። ምክንያቱ ማለት ሌሎቹ ይሄ ነገር ሳያደርጉ ማለት ነው ሚዲያ ላይ ወጥቶ ይሄ ነገር ሁላ ሳይሞክሩ ይሞክራለን፣ የቻልንን እንሞክራለን የሞከርን ነው ከምሉ እንደዚህ ካሜራ ይዞ መሞከር ራሱ ትልቅነት ነው ማለት የፈለገ ነገር ቢሆን ማለት ነው። እኔ ከዚህ ነገር አስወጡ፣ ያንተና ሀይሚ ያላችሁን ችግራችሁን ተነጋግራችሁ ፍቱ ብላ እዚህ ጋር መታ ማውራት ራሱ ጀግንነቷን አይቼበታለሁ። ነገር ግን ብሩክም ሌላ ስሜት ውስጥ ሀይሚም ሌላ ስሜት ውስጥ እያሉ እያስመሰሉ እኛ ፊት ምን ሲመጡ ምን ይላሉ። አሁን ከትላንትና ወዳ ሶስና ሀይሚ ተጣልቶ እኔ ልምታሽ አንቺ ምችኝ እኔ ልምታሽ የተባባሉ የነበሩ ሰዎች ዛሬ ደግሞ እንዴት ነሽ ደህና ነሽ የተባባሉ ስተቃቀፉ ይሄ ነገር ምንድን ነው የምትሉት እናንተ? ጥያቄ ሆንብኛል ብዙ ጊዜ የምሬን ነው ምላችሁ። እና እንግዲህ ሀይሚና ብሩክ እኔ እንጃ ተወና ችሎበታል። እናንተ በጣም ተወና ችሎበታል።
እና አልፈርድባቸውም። በነገራችን ላይ በሀይሜና በብሩኬ ላይ መፍረድ አንችልም። እንደምታዩ የሁለት ልጆች አባት ሆኖ አንድ ሴት እርጉዝ ሆና አንድ ሴት የምሬን ነው የምላችሁ በጣም የተገታፈ ማለት በውሸት ሆስፒታል የገባች በውሸት እያለቀሰች ባላን ወደ ውጭ ውጣ እየተባለ ሌሎቹ ከቤት እየወጡ እስቲ አንድ ቱበር እስቲ ፍቅር 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 የተጫወቱ ሲመጡ አይታችኋል። መድኃኒዓለም ለምንም ምላችሁ እና እኔ እንጂ 2017 የዩቱበሮች የጸብ አመታችሁ ይመስለኛል። እና እኔ በጣም ጥያቄ ሆኖብኛል። ክርስቶስን ነው ምላችሁ እናንተም ነው እኔ ብቻም ነው የምለው ነገርም ጥያቄ ሆኖብኛል። እና እኔ እንጃ ሀይሚና ብሩኬ ደግሞ መቼ እንደሚያቆሙ አላቅም። እና እንደ ሌሎቹ ፕሮግራም አወጡ መሰለኝ እናንተ ማለት ሌሎቹ አሁን እስከ 120 ይላሉ፣ እስከ 200 ይላሉ። እውነቴን ነው የምላችሁ እስከ 150 የፈቀዱ ሰዎች አሉ ቱበሮች ውስጥ ማለት ነው። እስከ 150 ቪዲዮ እስኪሰሩ ድረስ እንዲቀጥሉ ማለት ነው። እንግዲህ ለ30 ደቂቃ ለ20 ደቂቃ መኮሳተር፣ መጣላት እነዚህን እዩት እስቲ እዚህ ጋር ምን የሚሉት ነው? ባለፈው እንደዛ እየተጣሉ ሄዶ ዛሬ ደግሞ ይተቃቀፋሉ፣ ይሳሳቃሉ። ምን የሚሉት ነው? ሀይሚ ምን አለች ባለፈው? አይኔን አታይም ከዛሬ በኋላ ብላ ነበረ ብሩኬ ማለት ነው። ዛሬ ደግሞ ሰላም እያለች ነው። የእናንተ ነገር ሰውን እንደው የእውነት ልክ ሲያልፍ ነከ ነገሮች ይመራል እንዴ? የእውነቴን ነው። ምን አለ መሰላችሁ መላኩ የብሩኬ ታላቅ ወንድም ማርም ሲበዛ ይመራል፣ ታስተካከሉ ነው አለ። እውነት እንጃ የሀይሚና የብሩኬ ነገር መቼ እንደሚስተካከለው አናቅም። እንግዲህ ቀን ገድቦበት ይሆናል እንደዚህ ችክ ያሉበት እና ሌሎቹ ሰዎች ደግሞ አጠገብ ያሉ ሰዎች እንደዚህ ሲጨናነቁ እኛ የነሱ ኦዲየንስ እነሱን የምንወዳችሁ የምናከብራችሁ እንደዚህ የተጨናነቅ እንደዚህ ኮሜንት ላይ ታረቁ፣ አረ ነገሮች ፍቱት ብለን በቃ ጭንቅላት እንደሌለ ሰው የጮን ኮሜንት ላይ እኛንን ለዚህ እቺ የምታክል ቅንጣት እንኳን ቦታ አልሰጡንም፣ ክብር አልሰጡንም። ይሄ ነገር ለምን ሊሆን ይችላል የሚለው ነገር ጥያቄ ሆኖብኛል። እና አንድ ገረመኝ ልንገራችሁ። ሶስና ቁምጻ ስትለብስ ሀይሚም ቁምጻ ለበሰችው። ያምርብሻል ተባብለው ነው ያላችሁ። ቶክቶክ ላይ ስትለቁ አሳቃችሁኝ። የእውነት በጣም ነው አሳቃችሁኝ። እና አዎ ማለት እነሱ አሁን የውስጥ ጉርድ እየለበሱ አንዱ ጉርድ ለብሳል እንደሆነ አጭር ልብስ እየለበሱ ነው። ምን እሺ እናንተ ፋል ያላችሁ ነው እንደኛ ላይ ምን እንዴ? የኛ ጮጋራችን ተነዶ አንድ ነገር የተማርኩ ደግሞ ወይም ደግሞ ያየሁት ነገር አለ ዛሬ እውነት ነገራችሁ ማለት ነው። ስድብ ሰው አንድ ሰው ስትሳደቡ ያ ሰውዬ እኔ ዛሬ ተሰድባለሁ ይህ ነገር አላደርገውም አይልም። እናንተ የምሬን ነው ምላችሁ። ሲሳደብ ምንድን ነው የባሰ ነገሮችን ለማጋጋል የባሰ ነገሮች የሚያስጠላ ነገር ውስጥ ይገባል እንጂ ስድብ ማንንም ሰው አይመልስም ማለት ፍጹሜ ማለት ነው። ዛሬ እውነቱን ነው። ስድብ በኢየሱስም እኔ እቺ ልጅ እንደምትሳደበው መታ እዚህ ጋር ትቆማለች ብዬ አንድ ቀንም አላሰብኩም። የምሬን ነው ምላችሁ። ትላንትና ዳኒ ቤት ትሳደባለች። ከትላንት ወዳ የብሩኬ ቤት ነበር አይደለ? እዛ በጣም ስትሳደብ ነበረ። ሁሉ ቦታ እየተሳደበች ነው። ቶክቶክ ላይ እንደተሳደበች ነው፣ እንደተዘገዘቀች ነው። ምንም ነገር አልሆንም፣ ምንም ነገርም አልተቀነሰብኝ ብላ በደረታ ነፍታ ልቧን ነፍታ ስታወራ በጣም ገርመኛለች። እና ይሄ ምንድን ነው? በቃ ስድብ ሰው ልጅ እንደማይመልስ ነው የተረዳሁት። የምር ሲነግራችሁ ማለት ነው። በነገራችን ላይ ባንሳደብ መልካም ነው። መልካም ነገር ብለን እንድታረቁ የምታደርጉ ነገር በጣም ይደብራል ብላችሁ ኮሜንት እየሰጣችሁ እንዲያቆሙ ማድረግ ነው የሚሻለው ብዬ አስባለሁ። እና
እኔ ራሴ ማለት ነው ትናንትና የለቀቁት ቪዲዮ ላይ በኢየሱስ ክርስቶስ ውሻ ብቻ ነው እንዳለ ኮሜንቶ ገብታችሁ ማለት ትችላላችሁ። አፈርኩት እናንተ ሌሎቹ ማለት ነው ማቱላ ሲያቅተኝ ዲሌት እያደረግኩ ምንድን ነው ሶሲ ነው የተሳደው ምንድን ነው እናንተ ምንነካችሁ? በቃ ከስድብ ውጡ፣ ማርያምን ከስድብ ውጡና ደግ ነገር ጻፉና እስቲ ምን እንደሚሉት ደግሞ እናያቸው እስቲ። በስድብ ካልተመለሱ ደግሞ እስቲ በደግ ነገር ይመለሳሉ የሚለው ነገር ቼክ አርጉ እስቲ። እውነቴን ነው። ሁሉም ነገር መሞከር ጥሩ ነው እና እንደዛ ነገር ደግሞ ቀይራችሁ ሞክሩት ማለት ፈልጋለሁ። በነገራችን ላይ ከምንሳደበው ማለት ነው ቪዲዮን አይተን ዝም ማለት ይሻላል ብዬ አስባለሁ። እና ደስ ካላችሁ ኦኬ ኮሜንት መስጠት፣ ደስ ካላላችሁ ደግሞ ዝም ማለት ይሻላል ብዬ አስባለሁ። ሶሲ እንግዲህ አይዶን ኬር ብላለች። እንደፈለጋችሁ ብትዘቅዝቁኝ ብትሰድቡኝ ምንም ብትሉኝም እኔ ሶስና እቺ ናት ነገም ዛሬም እቺ ናት ብላ በድፍረት ወይም ደግሞ በኮንፊደንስ እየተናገረች ነው። እና እስቲ አትሳደቡ። ነገሮች የሚያስተካክል ከሆነ ታስተካክለው፣ ማስተካክለው ከሆነ እንግዲህ እኔ እንጃ ማሼ እንደማያበቁ ነው የገረመኝ። ሲቀጥል ደግሞ ይሄ ነገር ፕራንክ ባይሆን ማለት ነው እና ማን ነበረ መላኩ አይቀመጡም እና ፍጹሜ እና ቤኪ እንደዚህ ነገሮችን እንሞክር በጫፍ የተናገሩ የምናገሩ ሁሉ ጠፍቶባችሁ ማለት ነው። እንሞክራለን የደረስንበት እናሳውቃለን ይላሉ። ይሄ ምንድን ነው? ፕራንክ ስለሆነ ነገሩ ማውራት አፍሮበት ይመስለኛል። እና ብቻ ፈጣሪ መጨረሻውን ያሳምረው። ሶስና ሀይሚ ደግሞ የውሸት ነው። እንዴነሽና እናንተ ሀይሚ ቀለበት ለብሳ የለ እንዴ? የማን ነው ይሄ? የጋብቻ ቀለበት ነው ለዛው። ኦ ማይ ጋድ የምሬን ነው የምላችሁ። እዩት እስቲ አንድ ጊዜ እዩት። ኦ ማይ ጋድ ደግሞ የቀለበት ጣት ላይ ነው ለበሰችው ቀለበቱ ማለት ነው። ኦ ማይ ጋድ ማን አርጎልሽ ነው ሀይሚዬ? ብሩኬ ባለፈው እኮ ይሄን አይደለም እናንተ፣ ይሄ እኮ የጋብቻው ቀለበት ነው አይደለ? አዎ። እና ሀይሚዬ የማን ነው? ማን አድርጎልሽ ነው? ለምን ያደረግሽው ዛሬ? የኔ እናት ሀይሚዬ ምን ይሼ ብሩኬ ካሜራ ጀርባ አድርጎልሽ ነው። 200,000 መቼ ነው የምታከብረው ሀይሚ? እስቲ እሱ ነገር ንገር። 200,000 ገብተሻል እኮ እኔ እናት እንዴ! መቼ ነው እስቲ ደስ አድርገሽ እንደው ፈታ ምትይ? ደግሞ ልደትሽ ራሱ ደርሷል። እስቲ ሀይሚ ነገሮችን አቁሚ ባክሽ እንለምንሽ። ነገሮችን እኔ ላይ እንዴ አደፍድፊሽ ገባሻ? በጣም እየታገስኩሽ ነው። እስካሁንም እየታገስኩ ነው። ምንም ነገር አልናገርም። አንቺን ቁም መስማት ግዴታ የለብኝም ከዚህ በኋላ። ሂጂ ይኸው ከፈለግሽ አልሄድም። ሂጂ ስላልሽኝ አይደለም የምሄደው። መሄድ ካለብኝ እሄዳለሁ። ሃይማኖት ግን ራስሽ ላስሻው እኔ ምንም በማያገባኝ በትራንሽ ያነሳሽው ይቅርታ አናደሽ ነው። ብዙ ነገር ያለ ስም ስትሰጪኝ ዝም አላልኩም። ይቅርታ አድርጌልሻለሁ። ካሜራ እየደቀንሽ እየመጣሽ ግን ያናንቺ ምንድነው ያለሽ? ሂጂ ከፈለግሽ በቃ ሂጂ። አንዴ ሶሪ ከዚህ በኋላ አልጠራሽም። ሂጂ ከፈለግሽ እሄዳለሁ። ታንኪ እኔ ከዚህ በኋላ ምንም ነገር አልናገርም። ይቅርታ ማንንም አልጠይቅም። ዳንኤልም ሃይማኖትም ሰሙኝ። ይቅርታ አልጠይቃችሁም። ገደል መግባት ትችላላችሁ። I do not care። ይሄ ነው አፍንጫዬ ላይ ወጣችሁ እዚች ጋር አባችሁ አመድ